ገንዘብ ወንድም ያሳጣል፣ ገንዘብ እህት ያሳጣል፣ ገንዘብ እናትን ያሳጣል፣ አባትን ያሳጣል፣ ሀገር ያሳጣል። ገንዘብ እግዚአብሔርን ያሳጣል፣ ገንዘብ ራስን ያሳጣል። ገንዘብ መውደድ በጣም ጭንቅ ነው በእውነቱ ማለት ነው። እንደ ገንዘብ እንደ ጌታ እኮ ሁለቱ ጌቶች እኮ ነው ያለው። ዓለሚቱን ቀጥ አድርጎ የገዛት ማን ይመስላችኋል? ገንዘብ እኮ ነው በእውነቱ ገዥ። አሁን የሆነ ሁለቱ ጌቶች ብሎ ሲጠራው እስመ አፍቅሮ ነዋይ ስራው ለሁሉ እካይ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ገንዘብን መውደድ የኃጢአት ሁሉ ስር ነው። ስሩ ለሁሉ እካይ። የበደል ሁሉ መጀመሪያ ገንዘብን መውደድ ዕዳ ነው በእውነቱ ማለት ነው። እግዚአብሔርን የሚያሳጣ ልብን የሚያወልቅ እንደ ገንዘብ ያለ የለም። የበቃ ሰው እኮ መለኪያው ራሱ ምንድን ነው? ገንዘብ ነው። አንዱ በቅቻለሁ ሲል ሳንቲም ብታገኝ ምን ትላለህ ሲባል እንደው ታግዬ አልፋለሁ አይደል ያለ። እንደው ከገንዘብ ፍቅር እግዚአብሔር ይሰውረን። በጣም አደገኛ በሽታ ነው።